ሆነ ቲክቶክም አሁን የምንጠቀመው ቲክቶክ አሁን የምንማማረው ትምህርት ቢድዓ ነው ማለት ነው አይደለ? በአንተ አረዳድ አሁን እዚህ ቦታ ላይ አይደለም። ለምን ብለህ ከጠየቅኝ አይደለም። እሺ ለምን? እሺ ጠየቅኩ። ጀዛከላሁ ኸይር። ለምን ህዝቦችን ስራ የሚሰሩ ሰዎች ዛሬ ላይ አሉ። ወለድ ድሮም የሚበሉ ሰዎች ነበሩ፣ ዛሬ ላይ የሚበሉ ሰዎች፣ ያን ያስቀጥሉ ሰዎች። ድሮም መጠጥ የሚጠጡ ሰዎች ነበሩ፣ ዛሬ ላይ የሚጠጡ ሰዎች አሉ። ያ የድሮ ሰዎችን ፈለግ እየተከተሉ ያሉ ሰዎች መጥፎ ነገሩን እያስቀጠሉት ነው። በዛ የስራቸውን ያገኛሉ። መልካምን ደግሞ ያስቀጠሉ መልካምን የያዙ ሰዎች መልካምን ያገኛሉ ማለት ነው። አንድ ሁለተኛ ምንድን ነው እኛ ማስገጃንም ሆነ ማይክን ስልክን ቢድዓ ነው ኢላ አኺሪሂል ከላም ብለሃል። እኔ እኮ ያልኩህ እያወራን ያለነው ፊ ኡሙሪ ዲን ነው፣ በዲን ጉዳይ ነው። በሸሪዓችን ተደንግጓል ወይስ አልተደነገገም? ያልተደነገገ ነገር ተደንግጓል ማለት ያሌለን ነገር አለ ማለት ቅጥፈትም ስለሆነ ማለት ነው። አላሁ ስብሓነሁ ወተዓላ በእርሱ ላይ እንዳንቀጥፍ ስለከለከለን ኢነላህ ወመላኢከተሁ ዩሰሉነ ዐለ ነቢይ ካለ በኋላ ቀጥሎ ያለው አንቀጽ ምንድን ነው የሚለው? በአላህና በመልእክተኛው ከዛም በአማኞች የሚቀጥፉ ሰዎችን አዛ የሚያደርጉ ሰዎችን አላህ ኢነለዚነ ዩእዙነ አላህ ወረሱለሁ በሌላም ቦታ ላይ ቡህታንን ዐዚማ እያለ ይነግራቸዋል። ያሌለን ነገር አንጨምር፣ ያሌለ ነገር የለም ነው እያልን ያለ ነው። የግድ ቅድም ተናግሬያለሁ። አደም በተናገረው ላይ ምላሽ ስሰጥ አንድ ሰው አዛን ለማድረግ ወይንም ለማሰገድ የግድ ማይክሮፎን መኖር አለበት ብሎ ካለ ያኔ ዑለሞች የሚሰጡትን እጅቲሃድ አይተን በዛ ጊዜ መልስ ይሰጣል ተብለናል። የግድ መኖር አለበት የሚል ካለ አንድ። ሁለተኛ ሌሎችን መሰል ነገሮችን የዲን አካል ናቸው በዲን ውስጥ አሉ ብሎ የመጣ ሰው ካለ ያኔ ምላሽ ይሰጥበታል ማለት ነው። እስካሁን ድረስ እኔ በማውቀው በገባኝ ልክ ማይክንም ሆነ ሞባይልንም ሆነ ቲክቶክንም ሆነ ዩቱብን የዲን አካል ነው የዲን ጉዳይ ነው አለ ብሎ የመጣ ሰው እኔ አላውቅም። አንድ ይህን ያዙልኝ። እንደ መደምደሚያ ሐሳቤን እያወራን ያለ ነው በዲን ጉዳይ ስለሆነ የዱንያዊን ጉዳይ እያመጣን ጊዜ ባንገድል ጥሩ ነው። በቃ በዲን ጉዳይ ብቻ አውርተን ነገሩን አሳጥረን ለመግባባት ያህል ነው። ሐቁን በያን እናደርግላቸው ለሰዎች። ደግሞ በቃ መረጃ ማምጣት ስለማትችሉ ኢዕላን አድርጎ እዚህ ጋር ተውበት አድርጎ ከዚህ በፊት መውሊድ እንዲህ ያለ ብለን እያልን ነበረ፣ ማረጃ ማምጣት አልቻልንም፣ ተውብተናል ብላችሁ ሐቅን ተቀበሉ። እስኪ ወላሂ ሐቅን ተቀበሉ። ምን ችግር አለው? ፈቢዛሊከ አላህም ስብሓነሁ ወተዓላ ይደሰትበታል፣ አማኞችም ይደሰቱበታል። እዚህ ጋር ልቀደም ማስማሳት ይችላል ወይ? ሺህ አደም ይቀደም። ቆይ ኡስታዝ አደምን ላስገባና ኡስታዝ አደም ቢስሚላህ መርሐባ። በዚህ ላይ መልስ ሰጥበታለን። እሺ ጠብቅ። መርሐባ ረይሱ። በነገራችን ላይ እንደው ሌሎች ወንድሞች ከፈቀዱልኝ እና ያንተንም ጊዜ ካልወሰድኩ ከወንድሜ ብዕር ጋር ትንሽ ቆይታ ብናደርግ ደስ ይለኛል። አንዳንድ ጊዜ እየተመላለስን እንደዚህ ማለት ያው እኛ ጋር ያለ መልካም ነገር ካለ መውሰድ እንድችል እሱም ጋር ያለ መልካም ነገር ካለ መውሰድ እንድንችል ይሄ ርክቱ ከምንወጣ ብለን ዒልሚ የሆነ ነገር ብናወራ ጥሩ ነው። ቅድም እኔ መግቢያ ላይ ባልኩት ነገር ላይ ያው ታዕሊቅ እያደረገ ነበረ። ያው መልስ ልትካልክ ፈቃደኛ ከሆነ ልትመላለሱ ትችላላችሁ። ኡስታዝ በር ፈቃደኛ ነህ? ይሆናል ብዬ አስባለሁ። እስኪ እንገራኝ። እስኪ ይሰማል? አይ ኡስታዝ አደም ከአንተ ጋር መመላለስ እፈልጋለሁ። የእሱን ጥያቄ ሰምቼዋለሁ ከዚህ በፊት ከአንዴም ሁለት ሶስቴ ከአደምም ከኡስታዝ አሕመድም ጋር ኡስታዝ አሕመድ የሚባለው ሰውዬ ጋርም ውይይት ጊዜ ይያዝልኝ ብዬ ከአንዴም ሁለት ሶስቴ ጥሪ አቅርቤያለሁ። ጊዜ ተይዞልን በሆነ ጉዳይ ላይ ማውራት እንችላለን። አሁን በምን ጉዳይ እንደምናወራ አልገባኝም። በምን ጉዳይ ነው የምናወራው? በዚሁ ነው ርዕስማ አይቀየርም። ስለዚህ ተዘጋጅተንበት ነው። ተዘጋጅተህበት ከሆነ ወላሁ አዕለም ተዘጋጅተንበት ተገቢው መረጃ ይዘን መተን እናወራበታለን። ጊዜ ቀን ይያዝልንና በዚህ ቀን አውሩት እንባል
በዛ ቀን እናወራበታለን። ቅድም ከሐገም ጋር ስተዋሩት የነበረው ነው። ሌላ የተለየ ነገር የለም። እንደው እንድንግባባ ያህል ነው ማለት እንመላለስ ያልኩት እንጂ ምንም የተለየ የሚፈጠር ነገር የለም። አንተም እንዳልከው ነቢዩ ዓለይሂ ሰላቱ ወሰላም እንዳዲስ እስካልተላኩ ድረስ የቢድዓ ሐሰን አለው የሚል ከቁርአንም ሆነ ከሐዲስ ማስረጃ አታመጡም ስትል ነበር ቅድም። ስለዚህ ስለምታውቀው ነገር ነው የምናወራው እንጂ ምንም የተለየ ነገር የለም። መዘጋጀትም የሚጠበቅብን አይመስለኝም። ያው እያወራኸው ባለው ርዕስ ላይ ነው የምናወራው። ጥሩ ጀምሩ። ዋሰል መርሐባ ሐቢቢ። እኔ መጀመሪያ ድምፅህ ተቋረጠ መሰለኝ። ደረጃ ሐዲሱ ኡስታዝ ላይ አደም ድምጽ ተቋርጧል። አቡ ሰፋን ሚውት አድርግ። እስኪ አይ ቲንክ ኮኔክሽን ችግር ስላለበት እንትን እያለ ይመስለኛል። አሁን አለ ይሱ አለ። በነገራችን ላይ ያ ጀማ እኔ አስሬ እንትን እምላችሁ ማለት ይሄ ኮኔክሽን ሲያስቸግር ኮፒ ሊንክ ማድረግ በጣም ይጠቅማል። ስለዚህ ታች ያላችሁ ሰዎች እባካችሁ ኮፒ ሊንክ ብታደርጉ ላይኩንም በደንብ እየነካካችሁ ብታሳድጉ ትላለሁኝ። አንዳንዴ እንደዛ ሲሆን ለኔትወርኩ መስተካከል ጥሩ ነው ይባላል። ስለዚህ በዛ እንትን አድርጉ። ኡስታዝ አደም ቀጥል። ቢስሚላህ። ኡስታዝ አደም ይሰማሃል? ያ ጀማ የኔ ድምፅ ይሰማችኋል? ነው ይሰማል። እስሐቅ አደም ኮኔክሽን እየተቆራረጠብኝ ስላለ ነው። የኡስታዝ አደም ኔትወርክ ይመስለኛል። አይ ጊዜ ያዝልንና እናውራ። ያኒ እንዲህ ሳይሆን ጊዜ ያዝልንና በደንብ አድርገን እናውራበት በዚህ ጉዳይ በራሱ ማለት ነው። ይሰማል። ምን መያዝ ያስፈልጋል? የተያዘው እኮ ለዚህ ነው ሀቢቢ። እዚሁ ቀጥሉ እንጂ እኔ ትንሽ ደቂቃ ነው የምናወራው። አለመወያየትም እኮ ይቻላል፣ ችግር የለውም። ግን እኔ ቅድም ሲወራበት በነበረው ከመጣህ ቀጥል ሐቢቢ። መርሐባ መርሐባ። ወንድም ብር ይኸውልህ፣ በመጀመሪያ ደረጃ እዚህ ቦታ ላይ ስንመጣ አላህ እንደው ኢኽላሱንም የወፍቀን አንተንም እኔንም ወላሂ ለሌላ ለትርክት ለምን የያዝነውን ነገር ላለመልቀቅ ሳይሆን በቃ ለቁርአንና ለሐዲስ ተገዥ እንድንሆን መጀመሪያ አንተም እኔም እንነይት። ከዚያ በኋላ ኩሉ ቢድዓቲን ضላላህ የሚለው ላይ ሐዲሱን እስኪ ፈስርልኝ። አንተ ሙሉ ሐዲሱን ፈስርልኝ፣ ከዛ እንቀጥል አይሻልም? ፈስርልኝ። አንተ እየቀራህልኝ እኔ እየተረጎምኩልህ እንሂድ። ለምን አንተው ለምን አትቀራውም ሐቢቢ? እጅ ላይ ያለ አይደለ? ኩሉ ቢድዓቲን ضላላህ የሚለውን ከላይ ጀምረህ እየፈሰርከው ሂድ ማለት ከሐዲስና ከቁርአን አልወጣም። በነገርህ ላይ ወደ ቀውለ ሰሐባም አልመጣም፣ ወደ ሻፊዒይም አልመጣም፣ ወደ ሌሎችም አልመጣም። እዚሁ ሐዲሱ ላይ እንድንጨርሰው ነው የፈለግኩት እኔ እናንተ ማለት ዒልሚ በሆነ አግባብ ማለት ነው። ጀዛከላሁ ኸይር ሐየ። በቃ ይሄ አሪፍ ይወስደናል። ተርጉምልኝ እንደ ሐዲሱን እስኪ ቅራልኝ። እየቀራህ አንብብልኝ ሐቢቢ፣ እያነበብክ ተርጉምልኝ። እሺ ምን ሐዲስ አልሸመደድከውም? 300 ሐዲስ ሽንትጃሉ ስትል ነበር። ተዘል ነገር ነው እንዴ? አደም ሹፍ፣ እዚህ ጋር አንድ ነገር ያዝልኝ። 300 ሐዲስ ሸምድጃለሁ አላልኩም። ይቅርታ አድርግልኝ። እስከ 300 ሐዲስ ከፈለክ ልቀራልህ እችላለሁ፣ መወራረድ የሚቻል ነገር ከሆነ ነው ያልኩት። ከዛም በላይ ከዛም በታች በዛም ልክ ሊሆን ይችላል። ኦኬ መርሐባ ሐቢቢ፣ ይቅርታ። እሺ አትሊስት 300 ሐዲስ ስላለ ፐርሰናል ደግሞ ልናወራ ከተፈለገ እኔ ቀደም ብሎ ሌላ ልናወራው የምፈልገው ጉዳይ አለኝ ካንተ ጋር። ያን አሁን ፐርሰናል እንተውና ያኒ የግል ማጥቃቱን እንተውና አሁን እንዳልከው ለሐቅ ነው ወይ? ላ ለዛ አይደለም። ኧረ እኔ ለዛ አይደለም። ብዕርዬ ወላሂ ከኔ ትሻላለህ በሕፍዝ ብዬ ነው እንዳላበላሸው ብዬ ነው። ሕፍዝ ላይ እኔ እንደዛም ስለሆን እንዳላበላሽ። ወደ ውይይቱ እንግባ ሐቢቢ፣ ወደ ውይይቱ እንግባ። ግድ አንተ ትሻላለህ ብዬ ነው። እሺ ወኢያኩም ወሙሕደታቲል ኡሙር አስጠነቅቃችኋል። ሙሉን ከላይ ጀምረህ ሙሉን ቅራልኝ እስኪ። ሙሉን ነው እንጂ የምልህ ሙሉን እያነበብክ እንትን በልልኝ። ሙሉ ሐዲስ የለህም? ሐዲሱን ቅራልኝ እስኪ። ለእኔ እኮ ስላላሐፈዝኩት እኮ ነው ሐቢቢ። ኡስታዝ አደም አንተ እኮ ያው አታነበውም። የግድ እሱ ካላነበበ ለምን ትላለህ? አንተም ቢሆን አንብበው።
መርሃባ እንደዛ ከሆነ ያው ኪታብ መግለጥ ይጠበቅብኛል ወይንም በኮንሰፕት ደረጃ ነው ማር ያው እሱ እንትን እንዲያደርገው መርሃባ። እሺ ኡስታዝ ብዕር ሐዲሱ ነብዩ አለይሂ ሰላቱ ወሰላም ሁልጊዜ ኹጥባ የሚያደርጉት ሐዲስ ነው። ከማዕና በኩል አንዳንዱን ከማዕና በኩል ላነበው እችላለሁ። ያው እኔ እንዳንተ ሐፊዝ አይደለሁም አውፍ ትለኛለህ። ነብዩ አለይሂ ሰላቱ ወሰላም አደምጪ ወጋ መታረጋትን ነገር አቁም። ላ ላ ላ ላ ሐቢቢ በጣም ይቅርታ በዛ መልኩ እንዳትወስድ። ፈኢነ ኸይረል ሀዲይ ልቅናለሽ ተርጉምልኝ እስኪ። እሺ ካገኘኸው ጥሩ። ፈኢነ ኸይረል ሀዲይ ከሚለው ጀምረ ፈኢነ ኸይረል ኪታብ እንደሱ አይደለም እኮ ዓለይኩም ቢሱነቲ ወሱነቲ ልኹለፋኢ ራሺዲን አልመህዲይን من بعد تمسكوا بها وعضوا عليها بالنواجذ وإياكم ومحدثات الأمور فإن كل محدثة بدعة وكل بدعة ضلالة ነው የሚለው ሐዲሱ። ይሄኛውንም ካነበብከው ችግር የለውም። እሺ በዚህ መሰረት እሺ ተርጉምልኝ። አሁን ከላይ የተፈለገው فإن كل بدعة ضلالة የሚለውን እንድትረጉምልህ አይደለ? ሙሉን ከላይ ጀምረህ እየተረጎምክልኝ ሙሉ ይሄኛ እኔ ያኛውን ሐዲስ ነው ያሰብኩት፣ ግን በዚህም ከን ችግር የለም። ሁለቱም ተመሳሳይ ስለሆነ ምንም ችግር የለውም። ኦኬ ቀጣዩንም እንለዋለን። ከዚህ ልጀምርልህ አይሻልም? አዎ ጀምረው። እሺ ኦኬ መን ዓሚለ ዓለይኩም ቢሱነቲ አደራችሁን የኔን ሱና በመከተል ሱናዬን በመያዝ ወሱነቲ ልኹለፋኢ ራሺዲን ሱና ምን ማለት ነው? እዚህ ቦታ ላይ የኹለፋዎች ሱና ምን ማለት ዓለይኩም ቢሱነቲ ሲሉ ሱና ምን ማለት ነው? እየተረጎምኩ በአማርኛ ሱና ምን ማለት ነው? ማለት መንገድ ማለት ሱና ማለት መንገድ ሱና ማለት መንገድ ማለት ነው። ጀዛከላሁ ኸይር። እሺ እንቀጥል። ተግባባን? አዎ እሺ ወሱነቲ ያኒ በመንገድም ላይ አልኹለፋ አራሺዲን ኹለፋዎች ማለት ተተኪዎች ማለት ነው። የተመሩ ቅን ተተኪዎችንም መንገድ በመከተል አደራችሁን። አዐዱ ዐለይሃ ቢነዋጂዝ ያቺንም ሱናዬን በቀንጣጤ ጥርሳችሁ አጥብቃችሁ ያዟት። ፈኢነ ኩለ ቢድዓቲን ضላላ ሁሉም አዲስ ጨማሪ ነገር ጠመት ነው አሉ። ፈኢነ ኩለ ቢድዓቲን ضላላ ፈኢነ ኩለ ሙሕደተቲን ቢድዓ አሉ። ሁሉም አዲስ ተጨማሪ ነገር ቢድዓ ነው አሉ። ጠመት ነው ማለት ነው፣ ወይም ደግሞ ጭማሪ ነው ማለት ነው። ወኩሉ ቢድዓቲን ማለት ነው። እዚህ ቦታ ላይ እዚሁ ላይ ያየነው ኢነ ኩለ ሙሕደተቲን ቢድዓ ምን ማለት ነው? ፈኢነ ኩለ ሙሕደተቲን ቢድዓ ምን ማለት ነው? ፈኢነ ኩለ ማለት ሁሉም ሙሕደተቲን አዲስ ነገር ቢድዓቱን ፈጠራ ነው። ሁሉም አዲስ ነገር ቢድዓ ነው አሉ አይደለም? መርሐባ እዚች ላይ ነው ዋና ፖይንቴ። ሁሉም አዲስ ነገር ቢድዓ ነው አሉ አይደል? ሁሉም አዲስ ሐዲሱን ልጨርሰው። እሺ ጨርሰውና እሺ ወኩሉ ቢድዓቲን ሁሉም ደግሞ ቢድዓ አሉና ضላለቱን ጠመት ነው አሉ። ሁሉም ቢድዓ ضላለቱን ጠመት ነው አሉ። ኦኬ ወኩሉ ضላለቲን ፊናር ጨረስከው? አዎ አለቀ ሐዲስ። እዚህ ቦታ ላይ ሶስት ኩል ነው የመጣው አይደል? ሶስቱም ቦታ ላይ ኩልን በአማርኛ ተርጉምልኝ። በአማርኛ ኩልን ሶስቱም ቦታ ላይ ተርጉምልኝ። ሁሉም ቢድዓ አልኩህ እኮ ሐቢቢ። ሁሉም ሙሕደት ነገር በልልኝ መጀመሪያ። ሁሉም ሙሕደት ነገር በልልኝ መጀመሪያ። ወኢያኩም ሐቢቢ ልበልልህ፣ ጠብቀኝ። ወኢያኩም አስጠነቅቃችኋለሁ፣ አደራችሁን ተጠንቀቁ። ምንን? ወሙሕደታት ቆይ እኔ ላንብብልህ ሐዲስ። አነበብኩት እኮ ሐቢቢ፣ ልምጣልህ፣ አድምጠኝ።
ወእያኩም የፈለግከውን ሰዓት ትጠይቀኛለህ። ለመቆጠብ ኩለ ሙሕደሰትን የሚለውን ተርጉምልኝ እኮ እሱን እኮ ነው የምተረጉምልህ። ወእያኩም ወሙሕደታቲል ኡሙር አስጠነቅቃችኋለሁ አዳዲስ ነገርን አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ፈኢነ ኩለ ሙሕደተትን ሁሉም አዲስ ነገር ቢድዓ ጭማሪ አዲስ ነገር ነው አሉና ወኩሉ ቢድዓቲን ሁሉም ደግሞ አዲስ ነገር አዲሱ ፈጠራ ነገር ضላለቱን ጥመት ነው አሉ። ኩሉ የሚለው ሁሉም ማለት ነው። እሺ ሁሉም ከሆነ ቲክቶኩም አሁን የምንጠቀመው ቲክቶክ አሁን የምንማማረው ትምህርት ቢድዓ ነው ማለት ነው አይደለ? በአንተ አረዳድ አሁን እዚህ ቦታ ላይ አይደለም። ለምን ብለህ ከጠየቅኝ አይደለም። እሺ ለምን? እሺ ጠየቅኩ። ጀዛከላሁ ኸይረን። ለምን ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ይሄንኑ ቢድዓን አስጠንቅቀው በዲን ጉዳይ አዲስን ነገር ተጠንቀቁ ስላሉ ኢያኩም ወሙሕደታቲል ኡሙር ስላሉ ማለት ነው። ኢያኩም አስጠነቅቃችኋለሁ፣ ወሙሕደታቲል ኡሙር ያዕኒ በዲን ጉዳይ አዲስ ነገርን አስጠነቅቃችኋለሁ ብለው በሌላ ቦታ ላይ ተናግረዋል። ስለዚህ እዛ ቦታ ላይ ሙሕደታቲል ኡሙርማ እዚሁ ቦታ ላይ እየነገሩ እኮ በሌላ ቦታ ላይ ሐዲሱ መጥተዋል። በሌላ ቦታም ላይ በሌላ ሐዲስ ተመሳሳይ እኮ ነው አይደለም። ሙሕደታቲል ኡሙር ነው እዚህ ለይሰ ዐለይሂ አምሩና ፈሁወ ረድ አንድ እሺ መን አሕደተ ፊ አምሪና ያሉበት ሐዲስ የለም። መን አሕደተ ፊ አምሪና አይ ፊ ዲንና ማለት አይደለም። እሱ አለ አሁን ልክ ነህ። እሱ አለ ያኛውን ስላልከኝ ነው። እሱ ልክ ነው። እሺ ቆይ ይሄ ሐዲስ ያንን ሐዲስ አያብራራው። ሐዲስ በሐዲስ ስለሚተረጎም ማለት ነው። መን አሕደተ አዲስ ነገርን የጨመረ ፊ አምሪና ማለት ፊ ዲኒና ማለት ነው አይደለም። እሺ ፊ ዲኒና ከተባለ ደግሞ በቁርአንና በሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም ባሳዩንና እውቅና በሰጡት ጉዳይ አላሁ ስብሓነሁ ወተዓላ በደነገገው ጉዳይ ላይ አዲስን ነገር የጨመረ ሰው ሃዛ በዚህ ዲናችን ውስጥ አዲስን ነገር የጨመረ ሰው ማለይሰ ያልሆነን ሚንሁ ከእርሱ ያልሆነን ከዲኑ ያልሆነን ነገር አዲስ ነገርን የጨመረ ሰው ፈሁወ ረድ አሉ። ያ የተጨመረው ስራ ተመላሽ ነው። ሰውየው ትርፎ ምንድን ነው ማለት ነው? እዚህ ጋር ልፋት ብቻ ነው ማለት ነው። ሳሕ ወለላ ቲክቶክ ይገባል። አሁን እዚህ ጋር ቲክቶክ ይገባል። አደም እሺ ስማኝሽ፣ ችግር የለም ጥሩ እኮ እየመጣህ ነው አይደለም? እስከ ጠየቀኝ ድረስ ልጠይቅህ ብዬ እኮ ነው። ቲክቶክ ይገባል አይገባም ልነግርህ እኮ አይደለም? እዚህ ጋር ባለው ሐዲስ ያን ሐዲስ ይሄ ሐዲስ ተረጉሞ እኮ የቲክቶኩ እንዴት እንደሚገባ ላስረዳህ ነው። እኔ አሁን አንተ ይሄንን ሐዲስ በዛኛው ሐዲስ ተረጎምከው አይደል? ምን ግራውንድ ላይ ተቀምጠህ በዛኛው ሐዲስ የተረጎምከው ማለት በምን መልኩ ከዚህ ሐዲስ ጋር እንደሚገናኝ በምን አወክ? እሺ ጀዛክ። ሁለቱም ሐዲስ እያስጠነቀቀ ያለው አዲስ ነገርን ስለሆነ ለምን እንዴት ካልከኝ አሁንም እንዴት ካልከኝ እዚህም ጋራ መን አሕደተ ፊ አምሪና ሃዳ ነው እያለ ያለው። እዛም ቦታ ላይ ነቢዩ ሰለላሁ ዐለይሂ ወሰለም አደራችሁን ባሉ ካሉ በኋላ ወኢያኩም ነው አደራችሁን ነው። ከዛስ በኋላ ወሙሕደታቲል ኡሙር አዳዲስ ነገርን አደራችሁን ነው። ከላይ ደግሞ ምን አሉ? መን አሕደተ ፊ አምሪና አሉ። አዳዲስ ነገርን ተጠንቀቁ አሉ። ከዛ በኋላ ደግሞ አዳዲስ ነገርን ተጠንቀቁ ካሉ በኋላ ካስጠነቀቁ ተው አትፍጠሩ በዲን ጉዳይ ካሉ በኋላ ምን አለ ሐዲሱ? መን አሕደተ አዲስ ነገርን እኮ ያስገኘ ፊ አምሪና አይ ፊ ዲኒና በእምነታችን ውስጥ አዲስ ነገርን ያስገኘ ሰው ማለይሰ ሚንሁ ከዲኑ ያልነበረ አዲስ ነገር ያስገኘ ሰው ፈሁወ ያ አዲስ የተገኘው ስራ ረድ። ለምሳሌ ካልከኝ መውሊድ ተግባባል። ቆይ ምሳሌውን ቶ አሁን ይሄ ሐዲስ ይበልጥ ግልጽ እንዲያደርገው እኮ ነው። 400 ምናምን ሰው እያዳመጠን ነው። በእርዋ አብሽራ፣ ሰዎቹን እርሳቸው። እኔ እናንተ ነን የምናወራው። ይኸውልህ በእርዋ አሁን እንድንማማር ነው የምፈልገው። እንደው ሊላሂ ተዓላ ብለን አንተም እኔም በኢኽላስ እንድንማማር ነው የምፈልገው። በሌላ ነገር አይደል። እኔ መረዳት ነው የምፈልገው ከአንተ። አንደኛ ተሰውረህን፣ ሁለተኛ ፊቅሁን እንዴት ነው የምትረዳው የሚለው። አሁን እዚህ ቦታ ላይ 3 ቦታ ላይ ኩል ብለዋል የአላህ መልእክተኛ ዓለይሂ ሰላቱ ወሰላም። ምን ሲሉ? ወኩሉ ሙሕደሰቲን ቢድዓ ወኩሉ ቢድዓቲን ضላላ ወኩሉ ضላለቲን ፊናር። አሁን ያለችብን ችግር እኔ እናንተ ኩል አይደለች? ኩል የምትለው ቃል
ምን አደረክ አንተ? ወኩሉ ሙሕደሰቲን ሲሉ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ኢንሱም ጅኑም ይገባል ብያለሁ። እንደው ጋያውን ቅድም ሳወራ ማለት ነው ከነቢዩ ዓለይሂ ሰላቱ ወሰላም በኋላ። ምክንያቱም ሙሕደስ ማለት አዲስ የመጣ ነገር አይደለም። ሙሕደስ ማለት ሐደሰል አክበር ሐደሰል አስገር ይባላል። ፊቅህ ላይ ስትቀራ የሚመጣ ነገር ማለት ነው። ገብቶሃል አይደል? እያንዳንዱ ከነቢዩ ዓለይሂ ሰላቱ ወሰላም ዘመን ወዲህ የተፈጠረ ማንኛውም ነገር ሙሕደስ ነው ብለው፣ ግን ይሄንን ሙሕደስ ኩል በምትለው ቃል ነው ዑሙሚ ወይንም ደግሞ ጀነራል በሆነችዋ ወርድ ነው ያሰሩት ማለት ነው። ይሄንን መርሐባ። እዚህ ቦታ ላይ አንተ ምን አልከኝ? ወደ ቀጣዩ ከማለፋችን በፊት ኩልን እኸስሰዋለሁ አልከኝ። ባረከላሁ ፊክ። እኔም ይሄን የፈለኩት ኩል ይኸሰሳል አልከኝ። የሚኸሰሰው ግን ይሄ ቲክቶክ ቢድዓ ነው ወይ ስልህ ቢድዓ አይደለም አልከኝ። ለምን ስልህ አይ ፊ ዲኒና ፊ አምሪና አይ ፊ ዲኒና ብለውና እንደሱ አላልኩም አላልኩም። እሺ እንዴት ነው አስተካክል፣ እንዴት ነው ያልከው? እሺ ጀዛከላሁ ኸይራን። እኔ ነቢዩ ሰለላሁ ዐለይሂ ወሰለም ኸስሰውታል ነው ያልኩት። ምን ብለው? ፊ አምሪና ሃዛ ብለው። ፊ አምሪና ሃዛ ማለት ደግሞ አይ ፊ ዲኒና ሃዛ ማለት ነው። ስለዚህ በዲን ጉዳይ ከተባለ ደግሞ ቲክቶክ ዲን አይደለም ነው ያልኩት እንጂ እኔ ይሄን እኮ ነው ያልኩት። ሌላ ያልኩት ነገር አለ። አሁን ሳብራራ አንተ ያልከውን ምንም ሌላ አላልኩም። ቢድዓ አይደለም አይደለም ያልኩት። ተአዶና እናብዛ አንተ ያልከውን ያልኩት። አላ ኩሊ ሐል ችግር የለውም። ስለዚህ ምን አደረክ አንተ? ኩል የምትለዋን ነብዩ አለይሂ ሰላቱ ወሰላም ኸስሰውታል ማለት ልዩ ትርጉም ሰጥተውታል። ምን ሲሉ? በዲን ጉዳይ ብቻ አዲስ የመጣ ነገር ከሆነ ነው ቢድዓ የሚባለው አልከኝ። መርሐባ አነ ማዓክ። ስለዚህ የዱንያውን ጉዳይ አወጣን ማለት ነው። ነገር ግን የዱንያውን ጉዳይ ያወጣ ነው ኩልን ምን አድርገን ነው? ኸስሰን ነው አይደለም? መርሐባ በጣም ጥሩ። እዚህ ድረስ ከተስማማን አንተና እኔ እዚሁ አንድ ሐዲስ ላይ 3 ኩል መጥቷል። የመጀመሪያው ኩል ላይ ነብዩ አለይሂ ሰላም በሌላ ሐዲስ ኸስሰውታል ካልከኝ ቀጣዮቹ ሁለቶቹ ኩሎችን ለምንድን ነው በዑሙም አስኬዳለሁኝ አይኸሰስም የምትለው ለምንድን ነው? እስኪ ይሄን አብራራልኝ። ጥያቄውን ድገመው። የመጀመሪያዋን ኩል በነብዩ አለይሂ ሰላቱ ወሰላም ሌላ ሐዲታቸው በማብራሪያ ደረጃ አምጥተህ ይሄ ዑለማዎች የሚሄዱበት ነው 100% ልክ ነህ ኸስሰውታል አልከኝ። መርሐባ እኔም ካንተ ጋር ነኝ። ለምሳሌ ይሄ አሁን የምንማማረው ነገር ነብዩ አለይሂ ሰላቱ ወሰላም በዚህ መልኩ በቲክቶክ በኢንተርኔት አላስተማሩም አይደለም እንዴ? ይሄ ግን ዱንያዊ ነገር ስለሆነ እዛኛው ላይ ፊ አምሪና ብለው ስለኸሰሱት ይሄ አይገባም አልከኝ። መርሐባ ዑለማዎች የሚረዱትም እንደዚህ ነው። እኔም ካንተ ጋር ተመሳሳይ ሐሳብ አለኝ አልኩ። እሺ አሁን ወኩሉ ሙሕደሰቲን የሚለው ላይ ኩልም በዚህ መልኩ ከኸሰስከው ቀጣዮቹ ወኩሉ ቢድዓቲን ضላላና ወኩሉ ضላለቲን ፊናር ላይ የመጡ ሁለት ኩል የሚሉ ፊደሎችን ወይንም ቃሎችን ለምንድን ነው መኸሰስ የከበደህ? እስኪ እሱን ንገረኝ። እኔ አሁን እኮ ኸሰስኩልህ እኮ ከበደኝ አላልኩም። እኔ ጠይቀኝና ከከበደኝ ከብዶኛል፣ ጠንቶኛል፣ ዓሊሞችን ጠይቁ ይላለሁ። እኔ ላላወቅኩት ነገር እውቅና መስጠት ምንም ችግር የለብኝም። አልሐምዱሊላህ። እኔ ለዛ ሙንሲፍ ስለሆንክ ነው ባይዘው እየተወያየሁ ያለሁት። እኔ ሙግት አልወድም ወላሂ። ሙንሲፍ ስለሆንክ ነው ካንተ ጋር የምወያየው። እኔ ማለት ደረቅ ክርክር አልፈልግም። ይሄ አላህም ረሱልም የሚወዱት ነገር አይደሉም። እኔ ሙኽሊስ ስለሆንክ የማታውቀውን ነገር አላቅም ስለምትል ያልተረዳኸውን ነገር ወላሂ ካንተ የምወስደው በጣም ብዙ ነገር አለ ሐቂቃ ማለት ነው። ይሄ አደብህ፣ ስርዓትህ፣ ለዕልም ያለህ ክብር ምናምን ይገባኝ። እኔ ግን እያልኩ ያለው ብዕርዋ የመጀመሪያውን ኩል ነቢዩ ዓለይሂ ሰላቱ ወሰላም ኸስሰውልኛል። ምን ብለው? ፊ አምሪና ብለው። ፊ አምሪና ማለት ደግሞ ዑለማዎች የፈሰሩት አልከኝ። ዑለማዎችንም ተቀብለናል። ኧረ እዚህ ቦታ ላይ አይ ፊ ዲኒና ማለት ነው አልከኝ። ዑለማዎች ሲተረጉሙት ማለት ነው። ያው በቀጥታ አንተ እና እኔ ስለማንረዳው በአኢማዎቻችን መንገድ ስለምንሄድ ማለት ነው። ይሄ ሁሉ ተመሳሳይ ሐሳብ ነው ያለኝ እኔም ካንተ ጋር ማለት ነው። መርሐባ 3 ኩል ነው የመጣው ብያለሁ እዚህ ቦታ ላይ። የመጀመሪያውን ኩል በዚህ መልኩ ከኸሰስከው ሁለተኛውና ሶስተኛው ላይ ያሉትን ኩል ለምንድን ነው ልክ በዚህ መልኩ መኸሰስ የከበደህ? የቱ ጋር ነው የጠናህ? ከጠናህ እኔ እንዳብራራልህ ነው። ካወቀው እንድታስረዳኝ ነው የፈለግኩት። ጀዛከላህ። አሁን እኮ አንደኛዋን ጠየከኝ መለስኩልህ። ሁለተኛውንና ሶስተኛውን 3 ኩል ነው የመጣው አልክ እንጂ እኮ ጥያቄ አላቀረብክልኝም ሐቢቢ። ከዛ አሁን ፈኢነ ኩለ ሙሕደሰቲን ቢድዓ ለሚለው ያንን አያያዝ ነው
ተስማምተናል። በቃ እዚህ ጋር አልሐምዱሊላህ አልሐምዱሊላህ። በአንተና በእኔ መስማማት የሁለታችን ብቻ አይደለም። እዚህ ጋር ብዙ አዳማጭ አለ። ምናልባትም አላህ ሰበብ ሊያደርገን ይችል ይሆናል። ሁለተኛና ሶስተኛውን ደግሞ እናንተ እያወራን ስለ አዳማጭ አታስብ። አላህ እኔ ወላሂ ምንም ከአዳማጭ ጋር ምንም ኢሹ የለኝም። እኔ እንድንማማር ነው የምፈልገው፣ ሐቁ እንዲወጣ ነው የምፈልገው። እኔ ጋር ብቻ ትኩረትን አድርገህ ተወያየኝ። አሁንም ጥያቄ ለአስረኛ ጊዜ ልድገመው ጥያቄን። የመጀመሪያውን ኩል ሶስት ኩልን የመጣው እዚህ ሐዲስ ላይ አልከበደኝም። ምን ብለህ ነው የጠየከኝ? አልከበደኝ መመለስ አልከበደኝም እኮ ነው ያልኩህ። አደም ምን ብለህ ነው የጠየከኝ? እሺ ልድገምልህ። ልብ ብለህ ስማኝ። አሁን ለመልስ ሳትቸኩል ጥያቄ ልብ ብለህ ስማኝ። የመጀመሪያውን ኩል ነብዩ አለይሂ ሰላም ኩሉ የሚለው የዱንያ ጉዳይ አይገባበትም አልከኝ። ለምሳሌ ይሄ ቲክቶኩን በለው ምኑን በለው አንቱም አዕለሙ ቢኡሙሪ ዱንያኩም የሚልም ሌላ ሐዲስ አላቸው። በዚህም መኸሰስ ትችላለህ። ነገር ግን ኩል የሚለው እዚህ ሐዲስ ላይ ሶስት ቦታ ነው የመጣው። ሶስት ቦታ ላይ እንደመጣ መጠን አንድ ሐዲስ ላይ ሶስት ቦታ ላይ እንደመምጣቱ መጠን አንዱ ቦታ ላይ ኸሰስከው። በዚህ ሐዲስ በዚሁ በቢድዓ ጉዳይም በመጣ ፊዲኒና ፊ አምሪና አይ ፊዲኒና ብለህ ተርጉመህ ማለት ነው። በዚህ ሁሉ ነገር ተስማምቻለሁ። መርሐባ። አሁን ወኩሉ ሙሕደተቲን ቢድዓ የሚለው ምንም እንኳን ቃሉ ትለኛለህ ስትተነትነው፣ ምንም እንኳን ቃሉ ሁሉንም ነገር ያካተተ ቢሆንም በዑለማዎች ውስጥ ኢላህ ስነግርህ አንተ ያልከው ማለት ነው ከአማርኛ ወደ አረበኛው ስወስደው هذه كل كلمة كل عموم أريد به الخصوص ማለት ነው። አሁን አንተ ያልከው ማለት ነው ዑሙም ነው። ዑሙምነትን ያሳያል። ሁሉንም ነገር ቲክቶኩንም ፌስቡኩንም ሁሉንም ያካትታል። ነገር ግን أريد به الخصوص ኻስ ነገር ነው የተሻበት የተፈለገበት አልከኝ። ማ هو دليل ብዬ ስጠይቅህ ነብዩ አለይሂ ሰላቱ ወሰላም ፊ አምሪና ብለዋል። ሌላ ሐዲስ ላይ አለ አይሰማም? አይዋ አኩም ይሰማል። እሺ ሽክራን ሐቢብ። ምንድነው ማስረጃ ስልህ ፊ አምሪና ብለዋል የአላህ መልእክተኛ አልከኝ። ስለዚህ ደሊል አመጣህልኝ፣ ተስማማሁኝ። እኔ መርሐባ። ይሄንን የዱንያ ጉዳይ ወኩሉ ሙሕደተቲን ሲል ዱንያ ይገባ ነበረ። ሙሕደት ሲል ማለት ነው እንዳልኩ ሰማይ ምድሩ በሙሉ ይገባል። በውስጡ የሚፈጠሩ ነገሮች